ሰላም እንዴት ናችሁ? ዛሬ ደግሞ ስለ ቴሌብር እንዴት አድርገን ክሬት እናደርጋለን እንዲሁም እንጠቀማለን የሚለውን እናያለን። ቴሌብር ማለት ያው የባንክ ስራ የሚሰራው አፕሊኬሽን ወይም ሲስተም ነው። ይህ ማለት ያው ልክ እንደ ባንክ ለምትፈልጉት ሰው ብር መላክ፣ መቀበል እንዲሁም የአየር ጊዜ ለመሙላት ፓኬጅ ለመሙላት ምናምን ትጠቀማላችሁ ማለት ነው። ይህም ብቻ አይደለም፣ የተለያዩ ቲኬቶች ምናምንም ሲኖሩ እነሱንም ለመቁረጥ ለምሳሌ ያገለግላል ማለት ነው። እና ቴሌብር ዋናው ኢትዮጵያ ውስጥ ላሉ ሰዎች ከየትም ሀገር ሊላክ ይችላል፣ ግን የሚሰራው ኢትዮጵያ ውስጥ ላሉ ሰዎች ብቻ ነው። ውጭ ሀገር ያለ ሰው መላክ ግን ይችላሉ። ስለዚህ ከሌላ ቦታ ማስላክ ትችላላችሁ። የተላከላችሁን ብር ደግሞ አካውንት ከፈት ቴሌብር ቢኖራችሁም ባይኖራችሁም መጠቀም ትችላላችሁ ማለት ነው። እና የቴሌብር ዋናው ለቤተሰብ ለጓደኛ ወይም ለምትወዱት ሰው በቀላል መንገድ ብር የምትልኩበት ሲስተም ነው ማለት ነው። እና ይህ ሲስተም ስትጠቀሙ ቅድም እንዳልኳችሁ የቴሌብር ተጠቃሚም ልትሆኑም ላትሆኑ ትችላላችሁ ማለት ነው። እና ይህንን ለመጠቀም መጀመሪያ በአፕሊኬሽኑ አውርዳችሁ በስልካችሁ ሬጂስተር ማድረግ አለባችሁ ማለት ነው። ምክንያቱም ፎቶ አይዲ ምናምን ስለሚጠይቅ እና እንዲሁም ራሳችሁ መነሳት ስላለባችሁ እና አይዲያችሁ ፎቶ ማስገባት ስላለባችሁ በሾርት ቴክስት ማድረጋችሁ ማለት ነው። እና አፕሊኬሽን የግድ አወርዳችሁ በዛ ነው ሬጂስተር ማድረግ አለባችሁ። ወይም ኦልሬዲ ዳውንሎድ የተደረገ አፕ ካለ ያንን ተጠቅማችሁ ነው ሬጂስተር ማድረግ የምትችሉት ማለት ነው። እና ቴሌብር ምን ይሰራል የሚለውን ስናይ እዚህ ጋር እንደምታዩት የአየር ሰዓት ለመሙላት፣ ትኬት ለመቁረጥ፣ ብር ለማጠራቀም፣ ብር ለማውጣት ማለት ከኤጀንቶች ማለት ነው፣ በካሽ መልክ ለማውጣት፣ እቃ ሲገዙ ክፍያ ለመፈጸም፣ ለምሳሌ ሱፐርማርኬት ወይ ምናምን የሆነ ሱቅ ሄደው የሆነ እቃ ከገዙ በኋላ ያው በቴሌብር አማካኝነት ያው ፔመንት መፈጸም ይችላሉ ማለት ነው። ከውጭ ሀገር ገንዘብ ለመቀበል ወይም ለማስላክ የሆነ ዘመድ ቢልክልዎት በቴሌብር አማካኝነት መላክ ይችላል ማለት ነው። እና በቀላሉ በቴሌብር ተጠቅማችሁ ከአካባቢያችሁ ካለ ኤጀንት ሄዳችሁ በካሽ መልክ ማውጣት ትችላላችሁ፣ ወይም በላከው ብር ላይ እዛው ላይ እንዳለ መጠቀም ትችላላችሁ ማለት ነው። ሌላው ደሞዝ ለመክፈል፣ ለምሳሌ ድርጅት ያላችሁ ከሆናችሁ ደሞዝ ለመክፈል እንዲሁም እርዳታ ምናምን ለመክፈል ያገለግላል ማለት ነው። ለምሳሌ አሁን የህዳሴውን ግድብ ቦንድ ሄዳችሁ መግዛት ባትችሉ በቴሌብር አማካኝነት መግዛት መደገፍ ወይም ትችላላችሁ ማለት ነው። እና ቴሌብር ለመጠቀም ያው ቅድም እንዳልኳችሁ በስልካችሁ መጀመሪያ ቴሌብር ዋናው ኢትዮ ቴሌኮም ዌብሳይት ላይ ከታች ሊንኩ ላይ እንደማስቀምጥላችሁ እዛ ሄዳችሁ ቀጥታ በመንካት መጀመሪያ አፕሊኬሽኑን ዳውንሎድ ታደርጋላችሁ ማለት ነው። ዳውንሎድ አፕ የሚል ይመጣላችኋል። ያው እዚህ ጋር እንደምታዩት ይሄን እኔ ዳውንሎድ አድርጌዋለሁ። ከዚህ ጋር ዳውንሎድ የሚለውን ትነኩትና ዳውንሎድ ታደርጉታላችሁ ማለት ነው። ኢንስቶል ካደረጋችሁት በኋላ የሚመጣላችሁ እኔ ኦልሬዲ ሎጊን አድርጌያለሁ፣ ክሬት አድርጌያለሁ አካውንት፣ ግን ለእናንተ ለማሳየት ሲል እንዴት አድርገን ክሬት እናደርጋለን የሚለውን ተከታተሉኝ። አሁን አሳያችኋለሁ ማለት ነው። እዚህ ጋር ክሬት ታች ላይ ክሬት አዲስ ከሆናችሁ ክሬት ታደርጋላችሁ ማለት ነው። ክሬት ትሉትና እንደምትቀበሉ ከዛ ኩዊክ ክሬት አካውንት እና ሰልፍ ክሬት አካውንት ይላል። የዚህ ሁለቱ ልዩነት ምንድነው? ኩዊክ ክሬት ማለት ኦልሬዲ ሲሙን ስታወጡ ቴሌ ባስገባችሁት መረጃ መሰረት ቴሌ ራሱ ፊል አድርጎ ፕሮሰሱን ያቀልላችኋል ማለት ነው። ካልፈለጋችሁ ደግሞ ወይ በእናንተ ስም ያልወጣ ምናምን ከሆነ በእርግጥ መቀየር ትችላላችሁ፣ ግን ይሄን የማትፈልጉ ከሆነ ደግሞ ሰልፍ ክሬት ትሉታላችሁ ማለት ነው። እኔ ሰልፍ ክሬት ልበለውና እንደ አዲስ ሁሉንም ላሳያችሁ። እና ከላይ ኢንተር ሞባይል አድሬስ የሚለው ላይ ቁጥራችሁን ታስገባላችሁ ማለት ነው። 09 እኔ ለምሳሌ እዛ ጌት ኮድ ቁጥሩን ካስገባችሁ በኋላ ጌት ኮድ ትሉታላችሁ። እዛ ወዲያው ሜሴጅ ይላክላችኋል። ጋር እንደምታዩት የኔ ሜሴጅ ተልኮልኛል። ይሄን ሜሴጅ ካስገባው በኋላ ኔክስት ትለዋለሁ።
ሊያስቸግራችሁ ይችላል። ያው ደጋግማችሁ ሞክሩት። ከዛ እዚህ ጋር እንደምታዩት አዲስ ፔጅ መጣልን። እዚህ ፔጅ ላይ ምንድነው የምታዩት? መጀመሪያው አይዲ ታይፕ ይላል። ይሄ የምታስገቡትን አይዲ አይነት ነው ማለት ነው። ፓስፖርት ሊሆን ይችላል፣ መንጃ ፍቃድ፣ የመስሪያ ቤት አይዲ፣ የቀበሌ አይዲ ሊሆን ይችላል። እንዲሁም ተማሪ ከሆናችሁ የተማሪ አይዲ፣ ለምሳሌ የቀበሌ መታወቂያ ካላችሁ ቀበሌ አይዲ፣ ወይም እኔ አሁን ስቱደንት አይዲ ብዬ የስቱደንት አይዲ እናስገባለሁ ማለት ነው በቀላሉ እንዲመቸኝ። እና ስቱደንት አይዲ የሚላል እንትኑ እዚህ ጋር ታይፕ አይዲው አይዲ ፎቶ እዛ ፎቶ እዚህ ጋር ነው የምታዩት። ፍሮንት ኦፍ ፔጅ አይዲ ፍሮንት ፔጅ የሚላል አይደል? ማንዳቶሪ እሱን ስትነኩት የካሜራ እንትን ከጋለሪ ልክፈት ወይስ ከካሜራው ይላል። እዛ ካሜራ ትልካላችሁ ወይም ከፎቶ ኦልሬዲ አንስታችሁት ከሆነ ጋለሪ ውስጥ ገብታችሁ እንትን ትላላችሁ። እኔ እንደ አዲስ ላነሳው ስለሆነ እንደ አዲስ ነው። ካስገባችሁ በኋላ ፎቶ ካነሳችሁ በኋላ ኔክስት ትሉታላችሁ። እዛ ኮንፊርም እዛ ፐርሰናል ፎቶ ይላል እዚህ ጋር እንደምታዩት። ቀጣዩ ፐርሰናል ፎቶ ማለት ያው አሁን ያላችሁበትን ስታተስ የሚያሳይ ፎቶ አስገቡ ነው። አስገብቻለሁ ማለት ነው ፎቶ። እዛ ኔክስት ትለዋለሁ። ባላችሁ ያው ይሄ እንግዲህ ማንዳቶሪ አይደለም። ይሄ JFAGHG ብላችሁ ታስገባላችሁ ማለት ነው። ይሄ ስፔሲፊካሊ ለኔ ነው ማለት ነው። ኔክስት ትለዋለሁ። ሎድ እስከሚያደርግ ድረስ ጠብቁት። ያው ብዙ ጊዜ ሊወስድ ስለሚችል እዛ ሬጅስትሬሽን ሰክሰስፉል ዊል ሪተርን ዊል ሎጊን ይላል። እዛ ሜሴጅ ይደርሳችኋል ከላይ እንዳያችሁት። ይህ ሜሴጅ ምንድነው የሚለው? አካውንቶ በትክክል እንትን ብሏል ተከናውኗል የሚል ምዝገባው እና እዚህ ጋር እንደምታዩት የሚስጥር ቁጥሩ ብሎ ይልክላችኋል። የሆነ ቁጥር ኮፒ ታደርጉና ቁጥራችሁን ሬጅስተር ያደረጋችሁበትን ቁጥር እዚህ ጋር ታስገባላችሁ። 9 ብላችሁ ነው የምትጀምሩ። ከዛ ፒን ሲላችሁ የላክላችሁን በቴክስት ሜሴጅ ፒን የሚል አለ፣ እሱን ታስገቡታላችሁ ማለት ነው። ከዛ ልክ ያን ስታስገቡ እዚህ ነው ዋናው እንትን የሚመጣው። እዚህ ጋር ፓስወርዳችሁን የግድ ቀይሩ፣ መቀየር አለባችሁ ይላል እዚህ ጋር። ስለዚህ በዚህ በፊት የነበረውን ዲፎልት ፒን የሚለው ላይ ታስገቡታላችሁ ማለት ነው። ከዛ አዲስ ፒን የሚለው ላይ የምትፈልጉትን ታስገባላችሁ ማለት ነው። እኔ አስገብቻለሁ። እዛ ታች ላይ አክሴፕት የምትል ትታያችኋለች። አክሴፕት እሷን ማለት አለባችሁ፣ ካልሆነ እሺ አይላችሁ። እዛ ፊኒሽ ትሉታላችሁ ማለት ነው። እዛ ጨርሳችኋል፣ እንደገና ሎጊን አድርጉ ይላል። ስለዚህ በአዲሱ ፓስወርድ ነው እዚህ በኋላ የምትገቡ ማለት ነው። እዛው ለምሳሌ እኔ ስገባ ተመልከቱ፣ አዲሱ ያስገባሁት ፓስወርድ ገባሁኝ ማለት ነው። በቃ እዚህ በኋላ ቴሌብሬ በትክክል እየሰራ ነው ማለት ነው። ያው እዚህ ጋር እንደምታዩት የራሳችሁን ኪዋር ኮድ ያሳያችኋል። እዚህ ጋር ስንት ብር እንዳላችሁ ያሳያችኋል። ከሌላ ሰው ልትቀበሉ ወይ እንትን ከሆነ እዚህ ጋር እንደምታዩት ሪሲቭ ፔመንት የሚል አለ። ሪሲቭ ፔመንት ስትነኩ ይሄን ባርኮድ ሌሎች ሰዎች አንብበው ይሄን ያህል ብር ተቀበል ከሌላ ሰው ወይም እሱ ሴንድ ብሎ እንትን ሲልላችሁ ይሄን ያህል ብር ለእሱ ላክለት ብሎ እዚህ ጋር አማውንቱን እዚህ ጋር ደግሞ ስልክ ቁጥራችሁን እናስገባችሁ ሴንድ ማለት ነው። ከፈለጋችሁ ደግሞ ኤርታይም እና ፓኬጅ ቅድም እንዳልኳችሁ እዚህ ጋር መግዛት ትችላላችሁ። ኤርታይም ፓኬጅ እዚህ ሁለቱ ጋር ነው። የዕቃ ለመግዛት ስትፈልጉ ደግሞ እዚህ ጋር ነው ፔይ ፎር መርቻንት እነሱ ማድረግ ትችላላችሁ ማለት ነው። እነሱ አይዲያችሁን አስገብታችሁ ወይም ባርኮዱን ስካን አድርጋችሁ የነሱ መላክ ትችላላችሁ ማለት ነው። ከዚህ በተጨማሪ በትክክል ከከፈታችሁት በኋላ ልክ እንደዚህ አይነት ፔጅ ይመጣላችኋል። እዚህ ጋር እንደምታዩት ሴኩሪቲ ኩዌሽነር ይላል። ይሄንን ብታስገቡት ለእናንተ ነው። ለምሳሌ ወደፊት አካውንታችሁ ቢጠፋችሁ እና ሌላ ሰው ሀክ ቢያደርግባችሁ ለምሳሌ እንትን ወደ ነበርበት የምታስመልሱት ወይም ሪሴት ስታስደርጉ ይሄንን ሊጠይቃችሁ ስለሚችል ይሄኛውን በትክክል መሙላት አለባችሁ ማለት ነው። ስለዚህ ይሄንን ከመግላታችሁ በፊት ያው ፓስወርዳችሁን ሳስገቡ ይላል። ካስገባችሁ በኋላ ፊኒሽ ትሉት ነው። ይሄው እንደምትመለከቱት የተለያዩ ጥያቄዎች 3 ጥያቄዎች አሉ። እነሱን መልስና ጥያቄያቸውን በትክክል ተጠንቀቃችሁ ታስገባላችሁ። እዛ ሴቭ ትሉታላችሁ ማለት ነው። እዛ ጨረሳችሁ ማለት ነው። ይሄው እንደምታዩት በትክክል እዚህ በኋላ የቴሌብር አገልግሎት ማግኘት ትችላላችሁ ማለት ነው። ከዚህ በተጨማሪ በምንድነው ሾርት USSD ነው የሚባለው። በእንደዚህ አይነት ለመጠቀም ከፈለጋችሁ ደግሞ
ሾርት ኮድ ስታርተን ካላችሁ 127 ከዛ መሰላል አድርጋችሁ ሎጊን ትሉታላችሁ። በእንትን ባላችሁበት ስልክ ሬጅስተር ባደረጋችሁበት ስልክ መጠቀም ትችላላችሁ ማለት ነው። ስለተከታተላችሁን አመሰግናለሁ። መልካም ጊዜ